ሰበር መረጃ የብፁዕ አቡነ ሕርያቆስ የአዲስ አበባናም የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ወላጅ እናት እማሆይ አጸደ ማርያም ሥርዓተ ቀብር ተፈጸመ። በሆሳዕና መንበረ ጵጵስና ቅድስት ማርያም ቤተክርስቲያን በተፈጸመው በዚሁ የእማሆይ አጸደ ማርያም ሥርዓተ ቀብር ላይ ከ10 በላይ ብፁዓን አበው ሊቃነ ጳጳሳቱ መታደማቸው ታውቋል። በዝርዝር ጥንክራችን እኚህንና ሌሎች መረጃዎችን አካተን የምናቀርብ ይሆናል። ወደ ዜና ወጃዎቻችን በቀጥታ እናምራለን። የብፁዕ አቡነ ሕርያቆስ የአዲስ አበባናም የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ ወላጅ እናት እማሆይ አጸደ ማርያም ሥርዓተ ቀብር ተፈጸመ። በሆሳዕና መንበረ ጵጵስና ቅድስት ማርያም ቤተክርስቲያን በተፈጸመው በዚሁ የእማሆይ አጸደ ማርያም ሥርዓተ ቀብር ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ ሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስን ጨምሮ ብፁዓን አበው ሊቃነ ጳጳሳቱ ታድመዋል። ከ10 በላይ ሊቃነ ጳጳሳቱ የታደሙበት ይህ የሐዘን መግለጫን በተመለከተ በሥርዓተ ቀብሩ ላይ የነበረውንም ክስተት እንደሚከተል እናቀርብላችኋል። ከብፁዓን አበው ሊቃነ ጳጳሳት በተያያዘም በተመሳሳይ የጠቅላይ ቤተ ክህነት የሥራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎች፣ የሀዲያ ስልጤ አህጉረ ስብከት የሥራ ኃላፊዎችና ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ የሃይማኖት ተቋማት ጉባኤናም የአዲስ አበባ የሃይማኖት ተቋማት ጉባኤ የሥራ ኃላፊዎች፣ ምዕመናን፣ የመንግስት የሥራ ኃላፊዎች ተገኝተዋል። በዚህ ጊዜ ትምህርተ ወንጌል የሰጡት ብፁዕ አቡነ ሕዝቅኤል የሸካ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ እንዲህ ባለ በብፁዓን አበው ሊቃነ ጳጳሳት በሊቃውንተ ቤተ ክርስቲያን ታጅበው በደመቀና በአማረ መርሃ ግብር መሸኘት መታደል መሆኑንም ጠቁመዋል። ብፁዕነታቸው አክለውም እናታችን አረፉ ነው የሚባለው፣ ሞቱ አይባልም። ሞቱ የሚባለው ሲሰርቁ፣ ሲገድሉ፣ ሲያስለቅሱ የኖሩ ሰዎች ናቸው ሞቱ የሚባሉት። በወዳኛው ዓለም መልካም ነገር አይቆያቸውም። እናም ተድላ ደስታቸውን በከንቱ ዓለም ጨርሰውታል። በወዳኛውም ዓለም የሚያቆያቸው ነገር የለም ብለዋል። እዚህ በመለስ ብፁዕ አቡነ ሕርያቆስ የአዲስ አበባናም ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በቀብር ስነ ስርዓቱ ላይ የተገኙትን ብፁዓን ሊቃነ ጳጳሳትን ጨምሮ ሊቃውንተ ቤተ ክርስቲያንና ሁሉንም አካላት አመስግነዋል። በሆሳዕና መንበረ ጵጵስና ቅድስት ማርያም ቤተ ክርስቲያን መጋቢት 2 ቀን 2018 ዓ.ም ሥርዓተ ቀብራቸው የተፈጸመላቸው የብፁዕ አቡነ ሕርያቆስ ወላጅ እናት እማሆይ አጸደ ማርያም ከአባታቸው ከአቶ መንገሻ ጋሻው በዛና ከእናታቸው ከወይዘሮ አጥናፍ ወርቅ ፈጂር ጥር 21 ቀን 1928 ዓ.ም ተወልደው ባደረባቸው ህመም በተለያዩ ሆስፒታሎች በሕክምና ሲረዱ ቆይተው የካቲት 29 ቀን 2018 ዓ.ም በተወለዱ በ90 ዓመታቸው ከዚህ ዓለም ማረፋቸው ታውቋል። ወደ ቀጣይ መረጃችን ስናመራ ከመምህር ዘላለም ወንድሙ ጋር የተገናኘውን መረጃ እናስደምጥ። ለቄስ ሳይሆን ለቅድስና ነው የተለቀሰ ያለው። ነግ ኦርቶዶክሳውያን ነጭ በነጭ ለብሰው ተአምር ያሳያሉ። መምህር ዘላለም ወንድሙ በማለፋቸው አንድ ሰው ሳይሆን አንድ መልካምነት፣ አንድ ቅድስና፣ አንድ አርአያነት፣ አንድ የክርስቶስ ምስል በመጥፋቱ ነው። ቄስነት ሳይሆን ቅድስና ነው ምዕመናኑን ያሳዘነው። ቅስና ቅድስናን ካላመጣ መምህር ዘላለምን አያሳክልም። ክርስቶስን መምሰል ከሌለም ክርስትና ብቻውን ዋጋ የለውም። እንደሰማሁት መምህር ዘላለም ትዳርና ልጅ የላቸውም። ቢኖራቸውስ ግን ምን ይለወጣል? ከዚህ በላይ ክርስቲያን ይሆናሉ። ከዚያ በላይ በኦርቶዶክሳውያን ልብ ውስጥ ይገባሉ።
ከዚህ በላይ ዘላለማዊነትን ይጎናጸፋሉ? ከዚያስ በላይ በራሳቸው ይተካሉ? ከዚያስ በላይ ምን ይሆናሉ? ብዙ የቤተ ክርስቲያኒቱ ካህናት፣ ሰባኪያን፣ ጳጳስ ሳይቀር አልፈዋል። ለምንድን ነው ከምዕመን እስከ ጳጳስ ለመምህር ዘላለም ያነባው? ጉዳያችን ከማዕረጉ አይደለም። ክርስትናም ጉዳያችን አይደለም። ስለ ሞተ አይለቀስም። ክርስትና መስበክም አይደለም፣ መቀደስ ነው። የቁርጥ ጉዳይ አይደለም፣ የቁጥር ጉዳይ ሳይሆን ቁጥሩ ለአጀብና ለመዋጮ ነው። አንድ ክርስቶስን ነው ክርስትናም። የቤተ ክርስቲያን ሀብት የሚመዘብረውን ስለጠመጠመ ብቻ እንደ ካህን ቀርቶ እንደ ክርስቲያንም እኔ አልቆጥረውም። ለክርስቲያን ማሰሪያ የሰማይ ቤታችሁን ስሩ ብሎ ኮሚሽኑን በምድር የሚቀበለው አንገቱ ላይ ማተብ በማሰሩ ብቻ እንደ ሃይማኖታዊ ነጋዴ ካልቆጠራችሁት፣ እንደ ክርስቲያን ከቆጠራችሁት እናንተ ትችላላችሁ። እኔ ግን በእነሱ የሰማይ ቁጣ ይውረድብኝ እንጂ ዓለም ላይ አጭበርብረው ቀምተው ቤተ ክርስቲያን ባለተራ ያደረጓት እንደ ክርስቲያን አልቆጥራቸውም። መጋቢት 3 ነገ 2018 በመስቀል አደባባይ ተጀምሮ በቅድስት ሥላሴ በሚቀጥለውና በመንግሥተ ሰማያት በሚጠናቀቀው የሽኝት መርሃ ግብር ኦርቶዶክሳውያን ለአገርም ለዓለምም ታምር ያሳያሉ ብዬ አምናለሁ። መልካምነትን በክብር ይሸኛሉ። ቅድስናን፣ ክርስትናን፣ ክርስቶስን በአደባባይ ያከብራሉ። መቼም ክርስትናን የተቀበለ ሁሉ ዋና ግቡ እንደ ክርስቶስ መሆን ነው። መምህር ዘላለም ወደዚያ ምስል በመቅረባቸው ነው የሁሉም ልብ ያዘነው። ክርስትናን ተወውና ሰውነትን ራሱን ባለመኖር የሕይወት ክፍተትን መፍጠር ነው። በቀላሉ አለመተካት ነው። እኔ ያረጀሁት እያለው፣ እኔ በሽተኛው እያለው መምህር ዘላለምን ለምን ወሰድከው ማስባል ነው። የሌላውን ሕይወት ካንተ አንጻር አስመዝነ ማሳነስ ነው ሰውነት። መወለድ ከእንስሳይነት የተወሰደ ነው። ሰውነት ከዚያ ላቅ ባሉ ምስጢራት የተሞላ ነው። በመምህራችን ዘላለም ወንድሙ ህልፈት የምናዝነው ቤተ ክርስቲያኒቱ መምህርም ሊቅም አታ አይደለም። መምህር ዘላለም ከብዙዎች ሰውነት ሞልተው የተገኙ በመሆናቸው ነው። ለቄስነታቸው ሳይሆን ለቅድስናቸው ነው። ለምስለ ክርስቶስነታቸው ይለቀሳል። ብፁዕ አቡነ ቀውስጦስን ጨምሮ ብፁዓን አበው ሊቃነ ጳጳሳት አምርረው እጅግ አዝነው ተክዘው አንብተዋል፣ አልቅሰዋል፣ እያለቀሱም ይገኛሉ። ይህ የእውነት ዋጋ ነው። ይህ የክርስትና ውጤት ነው። ይህ ሌላ ምን የሚያስፈልገው ሳይሆን በእውነትም ክርስቶስን የሚገለጥበት ሕይወት ነው። ብዙዎቻችን ያዘንነው፣ ብዙዎቻችን ያለቀስነው፣ ብዙዎቻችን ያነባነውም ስለ እውነት ነው። የተወደዳችሁ ውድ ቤተሰቦቻችን ይህንን እውነት፣ ይህንን ክርስትና፣ ይህንን ክርስቶስን የመምሰል ሕይወትን ሰብኮ ያለፈው መምህራችን መምህር ዘላለም ወንድሙ በነገው ዕለት ሥርዓተ ቀብሩ ይፈጸማል። ሁላችንም በአዲስ አበባ የምንገኝ በመስቀል አደባባይ በቀኑ መርሃ ግብር በከሳቱ በቅድስት ሥላሴ በመገኘት ሥርዓተ ቀብሩን እንፈጽም ዘንድ ከወዲሁ ጥሪያችንን እናቀርባለን። ሐዘኑን ቀል ያድርግልን። ለወዳጅ ዘመዶቻቸው መጽናናት እንመኛለን። በደጋግሞቹ በአብርሃም በይስሐቅና በያዕቆብ እቅፍም አምላከ እስራኤል ቅዱስ እግዚአብሔር ነፍሳቸውን ያሳርፍልን። አሜን።